ሰላም እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ ደግሞ ያዝናናሉ ያስተምራሉ በያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤ መጥቻለሁ። እናንተም ቪዲዮውን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ኮሜንት ያደረጋችሁ ቪዲዮውን ጀምሩ። እነን ቪዲዮ ብለህ ለቀቅ። አረ ነፈሽክም ተቃውል ልሸከሙ ጋራችንን ማሳያ ተደርገው የሚዘገቡት ነገሮች ፍቅር ማጣታችንን ነው ቁልጭ አድርገው የሚያሳዩት። እንዴት? ምክንያቱም በአባቶቻችን ጊዜ የየዕለት ተግባሮቻቸው የነበሩትና ለቡና ወሬም የማይበቁት ነገሮች ናቸው አሁን የመፋቀራችን መገለጫ ሆነው በየሚዲያው እንደሰበር ዜና የሚዘገቡት። ዳልሻውን ቅዳሴ ያለብኝ ስላልከኝ ነው አለ ሰዓት የገባውልህ። ቶሎ ሂድ። ምንድነው? ሊፖስቱን ነዋ። ለምን? ሙስሊሟ ለክርስቲያኑ የዋለችለት ውለታ ብለው። ውለታና ግዴታ ያቁም እንዴ? ወደፊት እዚያ ከሄዳችን ልጇን የምታጠባን እናት ወይኔ ደግነቷ ማለታችንም አይቀርም። እውነት ነው እኮ አንዳንዴ ምንድነው እቺን ኢትዮጵያ እንፈልጋታለን። እቺኛዋን ኢትዮጵያን ማለት ነው። እቺኛዋን ኢትዮጵያ ስላችሁ አላር ሙስሊም ክርስቲያን በቃ የተለያየ ሃይማኖት የሚኖርበት በቃ እኛ የተለያየ ቪዲዮ እንሂድ። ምን ጎደለ? ሂሳብ አምጣለን። እሺ እና ይገርምሻል እንደዛ ነው። ዛሬ ሂሳብ ነው ማየት። የቢራ ያለዞ ምንድነው እንዴ? ና አልገባኝም። ሂሳብ ነው የተጠቀማችሁት። ልብስ ነው እንደገዛ ነው። ምንድነው ይሄ? ጥብስ በልታችኋል፣ ጥሬ በልታችኋል፣ 24 ቢራ ደግሞ ተጠቅማችኋል። እኛ አይተሽ አቀማለሽ ማ እኔ ሄት ይመጣል። እኔ አውቃለሁ። በሊሳን መጣ ደግሞ ይሄ ጅብራ። አረ የተንቆርጥ ልክ አይደለም ብሩ ጎዶሎ። ምን ማለት ነው? ሂሳቡን ተሳስታችኋል መሰለኝ። ሙሉ አይደለም። ኦ ሰውዬ ነገርኩህ እኮ። ይኸውልሽ ላስረዳሽ እናቴ። አልተሳሳትም። ይሄው እኮ እዚህ ጋር ነው ሂሳቡ። ተሳስታችኋል እኮ ለዛ ነው። አልተሳሳትንም አልነው እኮ። ይኸው ጠርሙሱን መቁጠር ትችላለህ ከፈለክ። ችግር አለ? እንኳን መጣ። ሂሳባችን እንደዚህ ሰርተን እሱ ግን ልክ አይደላችሁ ማለት ተጨማሪ ገንዘብ ሊያስከፍልን ይፈልጋል። አንተ ቤትን አትከታተልም እንዴ? ቢኒያ ከስተመር እያስከፋብኝ ነው። አይ ቦስ ቅድም ሲቆጥር እንደዚህ አልነበረም። ሂሳቡ እኮ ጎሎብኝ። መቁጠር ይችላል እኮ። አሁን እነሱ የሚሉን ተቀበል፣ የጎደለውን ግን ራስህ ትከፍላለህ። ባይ ተነሽ። አረ በዛታ አረ በዛ አረ ምንድነው? ገባና ቦርሳ ዲባ አረ ቢያንስ ጠርሙሱን ስጠኝ እንዴ! አረ እንደዚህ አይደረግም። ማርያም እንደዚህ አይደረግም እንዴ! አረ የሸማት አረ በስማ ምንድን ምን እስኪ ሌላ ቪዲዮ ለማንኛውም በሰላም ነው ቦስ? አምጣም እየመጡ ነው። አንድ ያውልቅ አስተኝ ቶሎ ሂድ፣ በቃ ሂድ። ሰላም እንዴት ናችሁ? አንተ ከሆቴል እየዞርክ በቃ ታስተናግዳለህ አይደል? ስተነብይ አፍቅሮ ይመስለኛል። ምንም የማያልፍልህ ልጅ መጣልሽ ደግሞ። ያረማ ያልፈላይ። እሺ ምን ልታዘዝ? ዘላለምን ምን ልታዘዝ? አይሰለችህ ወይ አንተ ልጅ? አንተ መች ነው የሚያልፍልህ? ዘላለምን እንዲህ ማስተናገድ? አረ ቢያንስ የሆነ ነገር ለመቀየር ሞክር። እንደውም እስቲ ዛሬ ጋብዘን። እሺ ምን ልጋብዛችሁ? ይሄ ማያልፍለት ደሃ ታም ጋብዛል አሉ። አረ አይናው እናቱ ሃይዘልና። እሺ እንዴ ምንድነው? ምን አይነት ስራ ነው የምሰራው? ላይ ትደፋለህ እንዴ? ይቅርታ፣ በጣም ይቅርታ። ውሃ እንኳን በስነ ስርዓት መቅዳት አትችልም። ማይችል ሰው እዚህ ያመጣችሁ ምን አይነት ስራ ነው የምትሰራው? ማናጀር የለም እንዴ? ምን አይነት ስራ ነው? ምንድነው? የተደፋበት ውሃ ነው አይደል? እንደዚህ ምን ጨርጨር ዳር መጨረሻው ነው። ምን ተፈጥሮ ነው? ወንድሜ ሂድና ባለቤቱን ጥራልኝ። ቦስ ምንድነው? ይሄማ በፍጹም አይሆንም። ይልቅ ቀልዱን ተወና አሁን ባለቤቱን ጥራልኝ። የቤቱ ባለቤት እሱ ነው እህቴ። ባለቤት? ሂድ በቃ እኔ አስተካክለዋለሁ። አልገባኝም ማለት አንተ ነህ የቤቱ ባለቤት? አዎ እኔ ነኝ። እንዴት? እናንተ እኮ ሰውን ባለፈ ነገር ስለምገምቱ ለውጡ አይታያችሁ። ለማንኛውም ስለደፋውባችሁ በጣም ይቅርታ።
ሂሳቡን እኔ ከፍላለሁ። ያን ሰው እንትን ማለት የለባቸውም። ምን ለማለት ፈልጌ ናችሁ? የሰው ሁሉም የሚለወጠው የሚሞትም አንድ ቀን ነው፣ የሚለወጥም አንድ ቀን ነው፣ የሚወለድም አንድ ቀን ነው። ስለዚህ የሰው ልጅ ህይወት በአንድ ቀን ነው የሚለወጥ። ስለዚህ ያን ነገር ደግሞ እኛ በእርጋታ ማስተዋል አለብን። ምክንያቱም ይህ ልጅ ባለፈው ዓመት አውቀዋለሁና አሁንም እንደ ባለፈው ዓመት ነው ብለን መገመት የለብንም ባይነኝ ጋይሶች። ለማንኛውም ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ? ልጅ አለው ይመስገን። ስራ ቆንጆ ጥሩ ነው ልጄ። ያረብዳብኝ ነው ይቅርታ። እሺ ቲቸር ፍቅሩ ፈጣሪችን ኢትዮጵያ ላይ ያይሰጥ አለው አንበሳዬ። እና ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን የአንቺ መኪና ነው እንዴ? እና እናት ቲክቶከር? ኧረ የቲክቶከር ጉድ! ኧረ የቲክቶከር ጉድ! ኧረ ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። ኧረ ምን በወጣሽ እንደው የዓለም ጸባዩ ገርሞኝ ነው እንጂ አንዳንዴ እኮ እውነት ነው። ምክንያቱም ለሀገር የመነኮሱ ሰዎች ስንል በጣም መመሩ ነው፣ ወታደሩ ነው፣ በቃ ብዙ ለሀገር መስዋዕት አድርገው ግን እንደኔ አይነቱ ተነስቶ ማኛውም እስከ መጨረሻው ይጠቅማቸው። እስከ መጨረሻው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ሥራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ሕዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎውና ሼር እያደረጋችሁ ሀሳባችሁን ኮመንት ላይ አስቀምጡ። የሚገርም ነው። ምክንያቱም በጣም እንደዚህ ነው መሆን ያለበት። እናመሰግንበት አይምሮ ይስጠን። መከረኛው ሹፌር ፓርት 8። ሄሎ ባሉካይ፣ እንዴት ነው? ሰላም ናችሁ? ደህና ኖት? ሰላም ነው፣ መቼም ደህና ነው። ምን ነው አልተሻለትም እንዴ እስካሁን? ምን ይሻላል? ዛሬ በሽታ ተመርምሮ ይገኝ እንደ ጊዜው ከፍቷል። ተንኮለኛ ይለዋል። እባክህ አሳዛኝ እኮ ነው። እንዴት? የድሮ በሽታ ወዲያው ይመረመራል፣ ወዲያው መድኃኒት ይሰጣል፣ ወዲያው ወደ ስራ ትሄዳለህ እኮ። ድሮ በሽታ ድሮ ቀረ። እባክህ ድሮ በሽታ ቀረ ያስብላል። ምክንያቱም አሁን ያለ ኧረ ባባ ይመች። ምክንያቱም ድሮ የነበረው በሽታ ስንኳር፣ ጨጓራ ምናምን የሚባል በሽታ ሁሉ አልነበረም። አሁን ይሄ ሁሉ መጥቶ ጨጓራ ይዞኝ ነው ድሮ ቀረ። በቃ ሁለመናዋ ድሮ ቀረ። ቆይታ ይህን ይመስላል። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ደህና ሁኑ።